ወይዘሮ ሜላት እንግዲህ ሀንዬ ምንም በሌለችበት ባላየችበት ባልሰማችበት በአባቷ ሕክምና ጉዳይ እጆቿን ቀስራ እንግዲህ ሀንዬን እያጨናነቀቻት ትገኛለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም እንዴት ናችሁ? ሁላችሁም በያላችሁበት የአላህ ህዝነት በረከት አይለያችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ወደ ቤቴ አዲስ የምትመጡ አዲስ ቤተሰቦች ሰብስክራይብ እና የደወል ምልክቷን እየተጫናችሁ ገባ ገባ በሉ። ነባር ቤተሰቦች ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ እንዲጀምሩት ያላችሁን ሀሳብ አስተያየት ኮሜንት እያስቀመጣችሁ እንድታበረታቱኝ ሁላችሁንም በአክብሮት እጠይቃለሁ ማለት ነው። ዛሬ ላይ እንግዲህ ይዤላችሁ የመጣሁት ኖላዊ ክፍል 48 ነው ማለት ነው። እንግዲህ ኖላዊ ክፍል 48 ምላሴ ከትምህርት ቤት እየተመለሰ ያለ ከድንገት በር ከፍት አድርጎ ሲገባ አያቱን ያያል ማለት ነው። እንዴ አያቴ ይልና ሄዶ እንግዲህ እንዴት ነሽ በማለት ጥምጥም ብሎ ሰላምታ ይባባላሉ ማለት ነው። አያትየዋም እንግዲህ እንዴ ልጄ እንዴት አድገሃል፣ እንዴት አምሮብሃል፣ እንዴት ወፍረሃል እያለች እንግዲህ እየደባበሰች ጸጉሩንም እንዴት ነው ጸጉርህ እንደዚህ ያደገው አትቆረጠውም እንዴ ለምን እንደዚህ ሆነህ ትሄዳለህ ትለዋለች ማለት ነው። እንዴ አያቴ ሁሉም እኮ ተማሪዎች እንደዚህ ነው ሆነው ነው የሚሄዱት፣ ይሄ እኮ ስታይል ነው ይላታል ማለት ነው። እንዴ ደግሞ የምን ስታይል ነው መቆረጥ አለብህ፣ በቃ ዘመኑ ተበላሽቷል ማለት ነው። እንዴት ነው እንደዚህ ሆነህ እየሄድክ ተማሪና አሁን ዘበን በቃ ተማሪና መምህሩ እንዴት ነው መለየት የሚቻለው፣ ዘመኑ ተበላሽቷል ማለት ነው እያለች ትለዋለች ማለት ነው። በቃ በነ ሜላት ጊዜ እንደዚህ አልነበረም ትላለች ማለት ነው። ምላሴም እንግዲህ ቅብል ሊልና እንዴ በነማየ ጊዜ እንዴት ነበር ይላታል ማለት ነው። ከንጽህና ጀምሮ ሁሉም ነገር ይጠበቅ ነበር ትለዋለች ማለት ነው። እንግዲህ ምላሴም እንደዚህ ካለችው በኋላ እንግዲህ ያው ስለ እህቶቹ ይጠይቃታል ማለት ነው። በቃ ዘመደ ብዙ ሆነናል ደግሞ እንዴት እንደሚያማምሩ ትለዋለች ማለት ነው። ምላሴም እንግዲህ ብድግ ያደረግና ይታደጉታል እንጂ አይታደሉትም፣ አይታገሉትም በማለት አባባሉ ጠፋብኝ ይላታል ማለት ነው። እንዲህ ወረኛ ደግሞ ይሄ ማለት ምን ማለት ነው? በቃ ተነሳሁን ይልቁንስ ምሳ አትበላም ትለዋለች። እንዲህ እበላለሁ፣ በቃ ልብሴን ቀይሬ እመጣና አብረን ምሳ እንበላለን ይላትና ብድግ ብሎ ይሄዳል ማለት ነው። ከዛም እንግዲህ አሲር ወደ ዶክተሩ ይሄዳል ማለት ነው። ዶክተሩን ለመጠየቅ እንግዲህ በር ቆርቆሮ ይገባና ዶክተር ላናግርህ እፈልጋለሁ ይለዋል። ዶክተሩም ግባ ተቀመጥ ይለዋል ማለት ነው። ከተቀመጠ በኋላ ስለ ሀና እሺ ለምን ነበር ይለዋል ማለት ነው። ስለ ፋዘር ሕክምና ልጠይቅህ ነበር ይለዋል ማለት ነው። የመጣሁት ይለዋል። ፋዘር ማን ናቸው ይላል። የሀና አባት ናቸው። ኦ ይላል። እና ስለዚህ በሕክምናቸው ጉዳይ ላናግርህ ነበር ይለዋል ማለት ነው። ምን ሀና ነግራኝ ነበር ይለዋል። ሀና ምን ነገረችህ ይለዋል ማለት ነው። የፋዘር ሕክምና ወጪ በጣም ብዙ እንደነበር ነገረችኝ ይለዋል። እና ማለቴ ተሳስተህ እንደሆን ብዬ ነው ይለዋል ማለት ነው። እንግዲህ ዶክተሩም ቆጣ እያለ መልሶቹን ይመልሳል ማለት ነው። ዶክተሩም እንግዲህ መሳሳት እንኳ አልተሳሳተም ግን እንዴት ጠየከኝ ይለዋል ማለት ነው አሲርም እንግዲህ ከአንድም ሁለት ቦታ ሆስፒታል ጠይቀን ከ400,000 እንደማይበልጥ ነው የተነገረን ነበር ይለዋል። እና ምን ይሁን ነው የምትለው ይለዋል ማለት ነው ዶክተሩ። የእናንተ ግን በጣም በዛ ይለዋል። እኛም ስንጀምረው እንደዛ ነበር ያሰብነው ይላል ዶክተሩ። ነገር ግን ሕክምናው ከተጀመረ በኋላ እየተወሳሰበ መጣ፣ ገንዘቡን በእጥፍ ጨመረ ይለዋል ማለት ነው። አሲርም እባክህ ዶክተር እንደምንም ብለህ አስተካክለው ይለዋል። ዶክተሩም እኔ ያልገባኝ ቆይ እናንተ ምን አስጨነቃችሁ ይለዋል። እኔ ያልገባኝ ነገር ቆይ እናንተ ምን አስጨነቃችሁ ይለዋል። ምን አስጨነቃችሁ ማለት ምን ማለት ነው? አባታችን እኮ ነው ይላል አሲር። ዶክተሩም እንግዲህ አይኑን በጨው አይኔን በጨው ብሎ ምን ይላል መሰላችሁ? አባባሌ ወጪውን የሚያወጣው ሌላ ሰው ነው። ታዲያ ሌላ ሰው ለሚያወጣው ገንዘብ ቆይ እናንተ ለምንድን ነው የምትንገበገቡት ብሎት ቁጭ አላለም መሰላችሁ? አሲርም ቆይ ገንዘቡን ሌላ ሰው ነው የሚከፍለው ብላችሁ ዘረፋ ነው እንደ የያዛችሁት ይለዋል ማለት ነው። ዶክተሩም ይቅርታ እሱ ደግሞ ምን ማለት ነው? አሲር የሕክምናውን ወጪ በእጥፍ ያሳደጋችሁት አውቃችሁ ነው ማለት ነው አይደል ይለዋል። ዶክተሩም የኔ ወንድም እኔ ለሙያዬ ታማኝ ዶክተር ነኝ ይላል። አሁን ቢሮዬን ለቀህልኝ ልትወጣልኝ ትችላለህ ይለዋል አሲር
አልጨረስኩም እኮ ዶክተሩም ውጣልኝ እያልኩህ እኮ ነው ይለዋል። አሲርም ብድግ ብሎ ትቶት ይወጣል። እንግዲህ በቀላሉ ግን የምተውህ እንዳይመስልህ ይለዋል ዶክተሩን። ተነስቶ ትቶት ይወጣል። ዶክተሩም ያንገራግራል እንዴ ሆ ይላል። በመቀጠል እንግዲህ ማነው ምላሴ ወደ ክፍሉ ልብሱን ቀያይሮ ምሳውን ከአያቱ ጋር ለመብላት ሲገባ እርግብ እግሮቿን ነገረኛ ሰው ያው እግሩን ነው የሚያውለበልበው የለ እግሮቿን እያውለበለበች በቃ ከወዳ ከወዲህ እያምታታች በሀሳብ ጭልጥ ብላ ከክፍል ይገባል። እንዴት ነሽ ይላታል። እግዚአብሔር ይመስገን ሰላም ነኝ ትላለች። አንተስ እንዴት ነህ ትለዋለች። እግዚአብሔር ይመስገን ሰላም ነኝ ይላል ምላሴም። ከዛም በመቀጠል ከአያቱ ጋር አያቴን አየሻት አይደል አያትህን አየሃት አይደል ትለዋለች እርግብ። አዎ እንዴት እንደናፈቀች ነበር ትለዋለች። በጣም ደስ የምትል አያት ናት ያለችን ምናምን ትለዋለች። ይቺ አስመሳይ ማለት ነው። በእሷ የተነሳ ነው ሀንዬ እንደዚህ እየተሰቃየች ያለችው። ከዛም እንግዲህ ምሳ አብረን ልንበላ ነው አብረሽን ትበያለች ሲላት፣ አዎ ከአያቴ አይ በልቻለሁ አለችው እና ከአያቴ ጋር አብረን ልንበላ ነው ሲላት፣ አይ እንደዛማ ከሆነ ከአያቴ ጋርማ እኔም አብሬ እበላለሁ ትልና እንግዲህ ምላሴም ልብሱን ይቀያይራል ማለት ነው። የትምህርት ቤት ልብሱን ቀይሮ ምሳ ለመብላት ይዘገጃጃሉ ማለት ነው። ከዛ በፊት ምላሴ ወደ ምግቡ ከመሄዳቸው በፊት ስለ አያቱ ለእርግብ ይነግራታል። አያቴ ምክር ታበዛለች ትለዋለች። እንደ ምክር እኮ ጥሩ ነው ስትለው እርግብ የአያቴ ምክር እንደ ዱላ በይው በምክር አንስታ ፍርጥ ነው የምታደርግሽ። ሁሌም እሷ ያለችው ነገር ትክክል መስሎ ነው የሚታያት እና ትንሽ አስቸጋሪ ባህሪ አላት ትለዋለች ማለት ነው። እንግዲህ ማስመሰያዋ እንግዲህ ምንም ትሁን ምንም ግን እኔ በጣም ነው የምወዳት ትላለች። ማስመሰሏን ትቀጥላለች እርግብ ማለት ነው። እናታችን ጋር ከሆነ የምትበላው እኔም አብሬ እበላለሁ ብላ እንግዲህ ትከተለዋለች። ምላሴም ልብሱን ለባብሶ ይሄዳል። ምላሴም እንግዲህ ከእኔና ከምግቡ በላይ አያታችንን ነው የምትወጂው ማለት ነው ይላታል። እንዴ አዎ ትለዋለች ማለት ነው እርግብም። በመቀጠል ዶክተሩ የሀንዬ አባት እጃቸው ላይ የታሰረውን የግሉኮስ መርፌ እየፈታታ እሺ አባ ታማለች እንዴ እያለ ይላቸዋል። የሀንዬ አባትም እንግዲህ አይ እረ ይላሉ። መርፌውን እንግዲህ ከፈታታ በኋላ ዶክተሩም ያለውን የልቡን ምት ምናምን ከጨረሰ በኋላ ካዳመጠ በኋላ ዶክተሩም እንግዲህ አባባ አሁን ጥሩ ሁኔታ ላይ ነው ያሉት እያለ ስለ ጤናቸው ጉዳይ ይነግረውታል ማለት ነው። እንግዲህ ዶክተሩም አዎ ከፈጣሪ በታች እናንተ አላችሁልኝ ይላል ማለት ነው። እሱ ግን ምን አይነት ዶክተር እንደሆነ አልተረዳም ማለት ነው የሀንዬ አባት። ያው እንግዲህ ዶክተሩም አዎ ከዛም በተጨማሪ የእርስዎ ጥንካሬ ነው ይላቸዋል ማለት ነው። እንግዲህ ሀንዬም አባት አዎ ግን እርጅናው አረጀንም ምንም አለ እንጂ ከዚህ በላይ ጠንካራ ነበርኩ ምናምን እያለ ያስረዳቸዋል ማለት ነው። እድሜም ደግሞ ያን ያክል አይደለም ያው በሽታውና ምናምን እንጂ ገና ነኝ ይላሉ ማለት ነው የሀኒቹ አባት። ዶክተሩን ቀበል በማለት አዎ ጥንካሬዎት ይሄንኑ ይናገራል ይለዋል የሀንዬ አባትን። የሀንዬ አባትም አይደል ይላሉ። እድሜ እኮ ገና 48 ነው፣ ምን ታደርገዋለህ ህመም ክፉ ነው ይላሉ የሀንዬ አባት። ዶክተሩን በመቀበል ይገባኛል፣ ለማንኛቸውም ወደ መጨረሻ ሕክምና እየደረስን ነው ይለወታል የሀኒን አባት። የሀንዬ አባትም እንግዲህ እናንተ ታውቃላችሁ ይለዋል ዶክተሩን ይልና የሀንዬ አባት ለመሆኑ የመጨረሻ ሕክምና ማለት ምን ማለት ነው ይላቸዋል ዶክተሩን። ትንሽ ህመም ሊሰማዎት ይችላል፣ ግን ያን ያክል አስቸጋሪ አይደለም ይለወታል። ሀንዬ አባትም አሰብ በማድረግ ይሁን እንግዲህ ብለው ይቀበላሉ። ያውቃል ይላሉ። እንግዲህ አባባ ይላል ዶክተሩ እርስዎ ጠንከር ብለው ልጅዎትንም ሊያጠነክሯት ይገባል ይለዋል። አይ ይላሉ። እንደው ድከም ብሎህ ነው እንጂ ሀንዬ የኔ ምክር አያስፈልጋትም ይሎታል ዶክተሩን። ትፈጠር ጀምሮ ጠንካራ ናት ይላሉ የሀንዬ አባት። እንዳየኋት ከሆነ ደህና ናት፣ ግን ሰሞኑን በማለት ይጀምራል ዶክተሩ። ትንሽ ብሎ ሊናገር ሲል አሲር ይገባል ከኋላ። ፋዘርዬ ይለወታል። ጥዬው ጠፋሁ አይደል ይለዋል። አሲርም አውቆ ይቅርታ ዶክተር አላየሁትም ነበር ይለዋል ማለት ነው። ዶክተሩም እንግዲህ ችግር የለውም ይላል። ሀኒም አባት እኔ ምልህ ዶክተር ሰሞኑን ሀንዬ መሆናለች ብሎ ይጠይቃቸዋል። ዶክተሩም አይ ያን ያክል አሳሳቢ ነገር እንኳ አይደለም ብሎ ነገሩን ለመናገር ይጀምራል። ግን ያው የሕክምናው ወጪ የሚሸፈነው በሌሎች ሰዎች አዎ ይላሉ የሀንዬ አባት። እሱን እንኳ አውቃለሁ እና ምን ተፈጠረ ይላሉ የሀንዬ አባት። በመቀጠል አሲር እየቀጠል ሊያደርግና ምን ይፈጠራል ፋዘርዬ ሰሞኑን እኮ ከሕክምና ይወጣሉ እየተባለ ነው ብሎ በመሀል ይገባባቸዋል። በዶክተሩና በሀንዬ አባት መሀል ማለት ነው። የሚያወሩትን ወሬ
እንደምንም ብሎ ያጥፋፋና ዶክተሩን ከዛ ግድም ደዝባውን ያጠፋዋል ማለት ነው። የምር ተንኮለኛ ዶክተር። አንዳንድ ዶክተሮች በቃ ሆዳደር በቃ በየቦታው ነው። ስብሃናላህ የሚገርመው ነገር በቃ በመንግስት እንትኖችም ቢሆን በፖሊሶችም ሆነ በመንግስት አካላት በዶክተሮች በቃ በሁሉም ቦታ ወዳደር የሆኑ ሰዎች ስለሚኖሩ እንደዚህ የሰው ህይወት በቃ እንትን ይላሉ፣ ይበጠብጣሉ ማለት ነው። አሁን ይሄ ዶክተር በሙያው የማይታመን ዶክተር ስለሆነ ነው ይሄን ነገር እየሰራ ያለው። ይህም እንግዲህ አይደለም ዶክተር ምናምን ብሎ ያው በነገራቸው መካከል ይገባል። ዶክተሩም እንግዲህ አይ እንደሱ እንኳ አይደለም ይልና ነገሩን ለመቀጠል ይሞክራል። ሲርም በቃ ዶክተርዬ በቃ እናንተን በጣም ነው የምናመሰግነው፣ ሰሞኑን ሙሉ በሙሉ ድኖ እንደሚወጣ ተስፋ እናደርጋለን። ዶክተሩን በንዴት እሺ አባባ እመጣለሁ ሰሞኑን ብሎ ይወጣል። አሲር ያው እንደምንም ብሎ የሕክምናውን ወጪ ለሀንዬ አባት እንዳይነግራቸው አድርጎ አስወጥቶታል ማለት ነው። የምር በጣም መጥፎ ዶክተር ነው። ያው አንዳንድ ሰዎች በጣም በቃ ለሆዳቸው ብቻ ያደሩ ስለሆኑ የሰው ሕይወት ተበላሸ አልተበላሸ ልጅቷ ሀኒ ነግረዋለች። እሷ አቅሟ እንደማይችል ስራዋን አቋርጣ ለአባቷ ብላ ከዛም ደግሞ ያን አድርጋ አልችል ስትል ሕክምናውን ሜላት ወይዘሮ ሜላት እንደምትረዳት ሁሉን ነገር ነግረዋለች። እና ይሄንንም ስላለችው ይመስለኛል በቃ ሰው ለሚከፍለው ብሎ ይመስለኛል። ግን ያ ነገር ሀንዬን ነው እየጎዳት ያለው ይመስለኛል። ግን እዚህ ነገር ላይ ወይዘሮ ባዩሽና እርግብ ያሉበት ይመስለኛል። ከዚህ ከዶክተር ጋር ግንኙነት ያላቸው ይመስለኛል። ብቻ በጣም ይከብዳል። ሀንዬ እንግዲህ ምንም በማታውቀው ጉዳይ በጣም እየተጨናነቀች ወይዘሮ ሜላትን በቃ መቀመጫ መተኛ ነው ያሳጣቻት ማለት ነው። በእርግጥ ወይዘሮ ሜላት ታገኘዋለች እጇን፣ ግን ቢሆንም ለጊዜው ወይኔ በጣም ነው የሚከብደው ለሀናን ማለት ነው። ይህ የሀንዬም አባት በነገሩ እንትን ብለዋል እና አሲር ምንድን ነው መሆኑ አባ ይላቸዋል። እንዴ ዶክተሩ ምላስ ላይ እኮ ቆምክበት ይላቸዋል ማለት ነው። አላስወራው አልከው ምን ሊነግረኝ ነበር ሲለው ምንም ይላል አሲር ደንገጥ በማለት። አሲር ምንድን ነው የተፈጠረ ነገር አለ? ምን ሊነግረኝ ነበር ይለዋል። ነገሮችን ለማጥፋፋት አሲርዬም ፋዘር ስልክ የጠራ ይልና ለመሸሽ ይሞክራል። ምንድን ነው ነገሩ እያልኩህ ነው እያለው ጥሎት ከፊታቸው ሸሸት ይላል። ያው መናገር ስላልፈለገ የማባት እንግዲህ ምንድን ነው እነዚህ ሰዎች ችግራቸው ምን እየሆኑ ነው እያሉ በማሰብ ያንጎራጉራሉ። መቀጠል ወይዘሮ አስቴር እርግብና ሰላምዬ በተኙበት ክላስ ገብተው ሂደው ይጠይቋቸዋል። የሴት ጎረምሳ ምን ሆናችሁ ነው እንዲህ የምትጋደሙት? እስካሁን ድረስ ሴት አይደላችሁም እንዴ? በሉ ተነሱ ይሏቸዋል ማለት ነው። እነሱም እንግዲህ አስቴር ምን ሆነች ነው ትላለች ሰላምዬ። ያችም እንግዲህ ምን ሆናችሁ ነው እንዴ በዚህ ሰዓት ለምንድን ነው የምንነሳው ሲሉ በሉ ተነሱ ሴት አይደላችሁም እንዴ ብለው ይቀሰቅሷቸዋል። እነሱም ደግሞ መነሳት እንደማይፈልጉ ለምንድን ነው የምትቀሰቅሽን ለምንድን ነው የፈለግሽን ሲሏት እንግዲህ በሉ ተነሱና ቤተ ክርስቲያን እንሄዳለን ትላቸዋለች ማለት ነው። እነሱም ደግሞ ተነስተው ወደ ቤተ ክርስቲያን እንደማይሄዱ ይነግሯታል ማለት ነው። እሷም እንግዲህ ተበሳጭታ ወይዘሮ አስቴር ትታቸው ትወጣለች ማለት ነው። ከዛ በፊት እርግብ ከእናቷ ጋር ቀጠሮ እንዳላትም ነግራታለች ማለት ነው። ያው ቤተ ክርስቲያን መሄድ አልፈልግም እኔ ከእናቴ ጋር ቀጠሮ አለኝ ትላለች። እርግብም ሴት የመሆን መስፈርቱ በጧት መነሳት ነው እንደ እያለች ስታፌዝባቸው ዞሮ እንደዛ እያሏት ወይዘሮ አስቴር ተናደው ጥለዋቸው ይሄዳሉ ማለት ነው። በመቀጠልም ሀንዬ እየተጨናነቀች ነው። አሲር የሄደች መስሎት ነበርና ወደ ስራ ቦታ እንዳልተመለሰ ሲያቅ ምን ሆነች ነው ይላታል። ጨንቆኛል ትለዋለች። ሰዎቹ እኮ እስካሁን አላወቁም ትላለች ማለት ነው። እኔ በቃ ከዚህም በላይ መታገስ አልቻልኩም ትላለች ማለት ነው። መታገስም እንዳለባት አንቺ ደግሞ ትልቅ በጣም ታጋሽ ሰው እንደሆንሽ እንደገና ደግሞ ይሄን ነገር የማታረግ የምትሸሽ ከሆነ ያው አንቺ የሰራሽው አውቀሽ አብረሽ ያረግሽ ይመስላችኋል እና ሄደሽ ነገሮችን መጋፈጥ አለብሽ ብሎ ይላታል አሲር ማለት ነው። እሷም እንግዲህ አሲርን ታመሰግንና ትመለሳለች ማለት ነው ወደ ስራ ቦታዋ። በመቀጠል ዶክተሩ እንግዲህ ወይዘሮ ሜላትን ጠጥቷት ወደ ሆስፒታል መታለች። እንግዲህ አንቺ ማወቅ ያለብሽ ነገር አለ ይላታል። እንግዲህ ስለ ሁኔታ ሁሉንም ነገር ያስረዳትና ያ እሷም ያው 200 ብር ስለመሰላት ያው ዶክተሩ ከዛ በላይ መሆኑን ሲነግራት እንግዲህ እብድ ትላለች ማለት ነው። እንዴ አንቺ ምስጥ ምናምን እያለች እንግዲህ ሀንዬም ድንገት ትመጣለች። እሷ የት ናት ትላለች ማለት ነው። ሀንዬ ስትመጣ እንግዲህ አንቺ ውሸታም አጭበርባሪ በቁሜ ልትወርሺ ነው አይደል የመጣሽው ትላታለች ማለት ነው።
በጣም በሚገርም ሁኔታ በጣም አንቋሻ አዋርዳ እርግብ ባለችበት በጣም ታዋርዳታለች ማለት ነው። እንግዲህ ሰነዱንም ይዛ ይሄን እኔ መድኃኒት አልተቀበልኩም አልተገዛም እንደዚህ አይነት ብትላትም ልታምናት አልቻለችም ማለት ነው። እንደው በጣም ያኔ በቃ ሞራሏ እስከሚሰበር ድረስ ትናገራታለች ማለት ነው። እሷም እንግዲህ ያው ምንም ማድረግ ስለማትችል በጣም ክፍት ብሏት ዝም ትላለች፣ ምንም ማድረግ ስለሌለባት ማለት ነው። እንደዛው እየከፋት እንግዲህ ወደ ቤት ትመለሳለች። ወይዘሮ ሜላትም ቤቷ ተመልሳ ያን 600 ሺህ ጭማሬ እንደምከፍል ስታቅ ይቻ አጭበርባሪ በቁሜ ልትወርሰ የመጣ ቆይ አባሽ ይሄ ሕክምና ይምጣና አሳይሻለሁ፣ የሕክምና ዲኤንኤ ውጤት ይምጣና አሳይሻለሁ ምናምን እያለች እንግዲህ ወይዘሮ ሜላት የምር በጣም እያበዛችው ነው ማለት ነው። ልጅቷ ምንም በማታውቅበት ምንም ባልዋለችበት ይሄን ሁሉ ያደረገው ዶክተሩ ነው። እንግዲህ እኔ ከዛች ከባዩሽ ጋር ተማክሮ ከወይዘሮ ባዩሽ ጋርና ከእርግብ ጋር ተማክሮም ሊሆን ይችላል ሀንዬን ለመጉዳት የሆነኝ ተብሎ የተሰራ ስራ ነው እና ወይዘሮ ሜላት ምንም ልትረዳት አልቻለችም። እናቲቷም ወይዘሮ አስቴር እባክሽን እች ልጅ ምንም ችግር የለባትም እባክሽ እንደዚህ እያልሽ አታሳቂያት ብትላትም ልትሰማ አልቻለችም ማለት ነው። በጣም በሚያሳዝን ሁኔታ እሷም ውስጧ ቅስሟ ተሰብሯል ማለት ነው። ሀንዬ ውድና የተከበራችሁ የቻናሌ ቤተሰቦች ያው ቪዲዮ ረዘም ስለሚል እዚህ ላይ ለማቆም እገደዳለሁ ማለት ነው። እናንተም ደግሞ ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ ድል ለሀናን እያላችሁ አስቀምጡ ማለት ነው። መቼም በየድራማው አንዳንድ ክፉ ሰው አይጠፋምና በጣም እቺ እርግብ የምትባለዋ የምር እችን ሜላትን በደንብ ነው ያሳመነቻት እና እናቷንም አስቴርን ልሰማ አልቻለችም። ሀናን ጥሩ ሰው እንደሆነች ልጆቿም እነ ምላሴም እንደገና ደግሞ ሰላምዬም ሁላቸውም ቢያስረዷት ልትረዳ አልቻለችም። ወይዘሮ ሜላት በኋላ የሚቆጫትን ነገር ነው እየሰራች ያለችው ማለት ነው፣ ምንም ሳትረዳ ስለ ልጅቱ እና ስለዚህ እናንተም እስኪ ምን ይመስላል ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ ላይክ ሸር እያደረጋችሁ እኔንም እንድታበረታቱኝ ሁላችሁንም በአክብሮት እጋብዛለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ ያላችሁ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ወጥቶ ከመቅረት አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም ሰላሟን፣ አንድነቷን፣ ፍቅሯን ይመልስልን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።